አይተውት ያኔ ግዛቱ አይደለም ገሊላው አይደለም ወሰዶ እዛው ጲላጦስ ጋር አለ። ጲላጦስ ጋር መጡት። ያው ታሪኩ ሁላችሁም ስለምታውቁት እጁን ታጥቦ ከዚህ ሰው ደም ንጹህ ነኝ ብሎ አሳልፎ ሰጣቸው ይላል። በፍርድ ወንበሩ ፊት 40 ገረፉት። ድመት ጅራፍ ይባላል። ጅራፍ ሹልሹል ብረት አለ ላይ ጫፉ ላይ የናስ ሁኮች አሉት። ሁክ እንደዚህ እላዩ ላይ ድቡልቡል ይሆንና 3 ኢንች ብረቶች አሉባቸው። ብዙ ድቡልቡል ብረቶች አሉት። አንዴ ሰውነት ላይ አርፎ ብድግ ሲል ቡጭቅ በዚህ ጅራፍ ጀርባውንም ደረቱንም ጎኑንም እያገላበጡ ተለተሉት። ስጋው ቡጭቅጭቅ አርጎ ገርፎት ብድግ ሲል ስጋው ሁኩ ላይ ይነሳል። አብሮ ትላለ ሰውነቱ ደም ወረደ ከላዩ ላይ። እጅና እጁን ጠፍረው ግንድ ላይ አስረው ስለሚገርፉት ማላቀቅ አይችልም። ሲገላበጥ በተገለበጠበት በኩል ይቦጭቁታል። በዚህ በኩል ሲዞር ልብሱን አውልቀው ነው የሚገርፉት። ለብሱ አይደለም የሚገረፈው። ተቦጫጭቆ የተንበረከከበትን ቦታ ደም ለወሰው። መሬቱ ደሙ ላይ ነው የሚገላበጥ። 40 ከገረፉት በኋላ ጨካኞቹ የሮም ወታደሮች ተነሳሉት። መቆም አይችልም። ደሙ ይወርድ። ጭንቅላቱን በበትር ይመቱት ነበር። ደም ይወጣል። ከሰውነቱ ሁሉ ደም ይወጣል። ትዝ ይላችኋል መስቀል ላይ ተጠማሁ ያለው ውሃ አይደለም የጠማው፣ ሲስቶሲስ ዲሃይድሬት ከሰውነቱ ፈሳሽ ወጥቶ አለቀ። ድርቅ አለ ሰውነቱ፣ ተጣበቀ ላይ ፈሳሽ ወጣ። ኢየሱስ ይህንን ያህል ህመም እኮ ነው ኤክስፔሪየንስ እያደረገ ያለ። ለኃጢአት ብቻ አይደለም፣ ፊዚሻኖቹ ህመም ነው ብለውታል። ደም ፈሳሽ የለም ላይ ከአቅሙ በላይ ነው። በዚህ ሁኔታ እያለ ከባድ እንጨት በስነ ስርዓት የተላገ አይደለም፣ እላዩ ላይ ጉጥ ያለው እንጨት ሰርተው ተሸከማሉት። ሲሸከመው ይቦጭቀዋል። እሱ ከባድ ነው። ተሸከመው። እሱ ይዞት መሄድ ሲጀምር መሸከም አቅቶት፣ ሰምታችሁኛል? ኢየሱስ መንገድ ላይ ወደቀ። እንጨቱን ይዞት ወደቀ። ሲወድቅ የወደቀው አቧራ ላይ እና እንጨቱ ላይ አርፎ ወደቀ። ከወደቀበት ብድግ ሲል ደሙ በወረደበት በኩል መሬት በነካበት በኩል እንዳለ የመሬቱን አቧራ ይዞት ብድግ አለ። በዚህ በኩል እንዳለ ደሙ የነካው ቦታ በሙሉ የረጋ ደምና በደም የተጨማለቀ አፈር ላይ ያለ። እንኳን ልታምንበት ለማየት ይከብዳል። እግዚአብሔር የዘላለም ሕይወት ያስቀመጠው ሶስት አየህ። የሚያድነን የሞተ የሚያስነሳው አይደለም፣ የሚሞተው መስቀልን ቸርች ያመጣ ነው። ስለሚያምር አይደለም፣ ደግሜ ነግሬያቸዋለሁ። ኢየሱስ ሞቶበታል። ልንዘነጋው ማንችለው ክፍያ ተከፍሏል። ክብር ለኢየሱስ ይሁን። ከጲላጦስ የፍርድ ወንበር እስከ ኢየሱስ የመሰቀያ ቦታ 0.8 ኪሎ ሜትር ናት። ቪያ ዶሎሮሳ ይሏታል፣ ዌይ ኦፍ ሶሮ። ያንን ከባድ እንጨት ተሸክሞ እንዲወጣ የተፈረደበት ሳይበላ የዋለ ያንኑ 120 ምናምን ኪሎ ሜትር በእግሩ ሄደ። በደረሰበት ሁሉ የሚገረፍ ደሙ ፈሶ ያለቀ ሰው መቆም የማይችለውን እሱን ተሸክመው ውጣ ብለውት ወጣው። እየቧጠጠ እየታገለ እየቧጠጠ ወጣ። በመገረፉ ቁስል ተፈወሳች አይደል? ሲገርፉት ገራፊው ሲገርፈው ቡጭቅ ሲያደርገው ከቁስሉ የሚወጣው ብርሃን ኃጢአቱን እንዲያነጻለት። አይ በመገረፉ ቁስል ተፈወሳችሁ ስለ በሽታ አይደለም፣ ስለ ኃጢአት የተጻፈ ቃል። የኢየሱስ ቁስል ከበሽታ አይደለም የሚያድን ከኃጢአት ነው አይደል? የሚፈውሰን እኮ ስሙ ነው። ከኃጢአት እኮ ነው የሚያድን ቁስሉ ስትራይፕስ የተተለተለው ስጋውን ስታየው ኃጢአት ይረግፋል። እና ገራፊው ገርፎት ቡጭቅ ሲያደርገው ከቁስሉ የሚወጣ ብርሃን አለ። ያ ብርሃን ገራፊውን እንዲያድነው እንትኑ ላይ ጅራፉ ላይ ያለውን ደሙን ለማስለቀቅ ሲል እጁን የኢየሱስ ደም ከነካው ከኃጢአቱ እንዲያነጻው። ለገዳዩ ነው የሚሞተው፣ ለተመረቀና ለተመረጠ አይደለም። ለነፍሰ ገዳይ ነው ኢየሱስ እየሞተ ያለው። ጤነኛ መድኃኒት አያስፈልገውም። ታማሚ ነው አለ። ታማሚዎች እኛ ነን፣ የሰቀልነው እኛ ነን።
የገደልነው እኛ ነን። ለእኛ ነው የሚሞተው። ኢየሱስ ክርስቶስ ጌታ ነው። ሄደ ያንን መንገድ ሰቀሉት። ኢሳይያስ 53ኛው ምዕራፍ ላይ እንደዚህ አለ፣ እርሱ ሕመማችንን ተሸከመ፣ ደዌያችንን ተቀበለ፣ የደህንነታችን ተግሣጽ በእርሱ ላይ ሆነ ይልና እግዚአብሔር አርጎበት፣ እኛ ግን ስናየው ከ700 ዓመት በፊት ኢሳይያስ ባየው በዚህ ትንቢት በሰቃዮቹ በአንዳቸው ውስጥ ገብቶ የጻፈው ይመስላል። ስናየው ይላል። ኢየሱስ የተሰቀለ ቀን የነበረ ይመስላል ኢሳይያስ ሲጽፍ። ይህንን ሁሉ የኔን ወስዶ ተሸክሞ እኛ ግን ስናየው በእግዚአብሔር እንደተቀሰፈ እንደተጎዳ ቆጠር። ይሄ የተረገመ ነው አልን። የኔ ነው ያ። የክሮስን ቢዩቲ ማየት ያለብህ ያ መልክ የኢየሱስ አይደለም የጥላው። እሱማ የውበት መደምደሚያ ነው። እሱማ የሰማይ ብርሃን ነው። እሱማ የእግዚአብሔር ክብር ነው። የክብሩ ነጸብራቅ ነው። ይሄ መልክ የኔ ነው። ሪፕሌስመንት ነው። ተክቶኝ ገብቶ ነው። አያችሁ፣ ምንም ነገር ቢሆን ችግር የለውም። የተሰቀለው ክርስቶስ ግን የዘላለም ሕይወት ነው። ስለምንም ነገር እድል አለ ቸርች ውስጥ። ይሄ ግን የመጨረሻ አሜን ነው። ስለምንም ነገር ወደፊትም ቢሆን እናወራለን። ስለዚህ ጉዳይ ግን ብዙ አናወራም። አንዴ ሁለቴ ነው የምናወራው። ከዛ በኋላ አንደግሞ አልቀበልም ካለ ረግመን ነው የምንሄደው። እየሰቀሉት እየወጉት ደሙ እየወጣ ኢየሱስ እንደዚህ ያለ የሚያደርጉትን ምን ማለት መሰላችሁ? ሰቅላችሁኝ ወደ ቤታችሁ አትሂዱ አለ። ታዲያ በእኔው በኩል አቋርጣችሁ ግቡ አለ። ታረቁ፣ ግቡ፣ በዚህ እባካችሁ ወደ ቤታችሁ እንዳትሄዱ አለ። የዘላለም ሕይወት መግቢያው በር ኢንትራንስ ክሮስ ላይ ያለው ኢየሱስ። የተሰቀለው ኢየሱስ ዘላለማችንን መቀየር ችሏል።